ቀን አንድ ነገር ሳልሰራ ይኸው 9 ወር ገባ። በስመ አብ ትናንትና አይደል እንዳወቁት እኔ 4 ወር 5 ወር መስሎኛል። ለካ 9ኛ ወር ላይ ነን እንዴ! እስቲ 9ኛ ወር ከገባን አይቀርማ በአመቱ መጀመሪያ ላይ የጻፍኩት መስከረም ላይ የጻፍኩት ነበረ የአመት ፕላን እቅድ ብዬ እሱን ቴቴቱን እንዳሳካው ብዬ ግልጥ አረገዋለሁ። ድርቅ ብዬ ንቀሩት ከውን ያልኩት እንዴ! እንዲህም ጽፌያለሁ እስክል እንዴ! አንደኛ ምን ይላችኋል? በወር ውስጥ አንድ መጽሐፍ ማንበብ እንዴ! ከዛ በአመት 12 መጽሐፍ ብዬ አስቀምጫለሁ እንዴ! እንኳን አንድ መጽሐፍ ላንባ መጽሐፍ አልገዛውም እኔ ከሰው ተቀብዬ ያነበብኩት መጽሐፍ ፔጅ 20 ላይ ነኝ፣ 20ም ግማሽ ላይ ነኝ። ጉድበት ብዬ ወረድልላችኋለሁ። ቢዝነስ መጀመር እሱ ላይ አልቻልኩም። ሳቄ መጣ፣ ለቅሶ መጣ፣ ስቄ አለቀስኩ። የሆነ ሰዓት ላይ አፈርኩ በራሴ። ቢዝነስ መጀመር ብዬ ጽፈን ከጎኑ ምን ብያለሁ? ትርፋማ መሆን ያልኩት ይሄን ማሳይ እንዴ! ከዛ እስቲ ልውረድ ብዬ ወረድልላችኋለሁ። 3ኛው ላይ ከቤት መውጣት ራሴን ችዬ መውጣት አላልኩም። ይሄንን ሳነበው ሊያስመልሰኝም ሞከረኝ፣ ወደታችም ሞከረኝ። በቃ ይሄንማ ቤተሰብ ካየማ ጉድ ነው ብዬ አልጋ ስሬ ነው የከተትኩት። እንዴ ኢዚስ ሚ ያልኩት ኢዚስ ሚ አት ዚስ ሞመንት ኢዚስ ሚ ያልኩና አክሰንት የራሱ ከየት እንደመጠራቅም የእንግሊዝኛ ክሬ ነጎደል ኢዚስ ሚ ዌን አይ አም ራይቲንግ ምናምን ለካ ወገን በፈለገ ወይም በጻፍ አይደለም ለካ የሆነውን ነው ምን ሆነው ለካ